ማይክል እና የ14 ወር ህፃኑ አሌክስ በመኪናዋ ውስጥ እያሉ አንድ ያልታወቀ ሰው መኪናዋን እንደወሰደባት ተናገረች። ይህ ዜና በጥቂት ሰዓታት ውስጥ በመላው አሜሪካን ተሰራጨ። ቴሌቪዥኖች፣ ሬዲዮኖች እና ጋዜጦች የልጆቹን ፎቶዎች በተደጋጋሚ ያሳዩ። ሱዛንም በቴሌቪዥን ቀርባ ልጆቿ በደህና እንዲመለሱ በእንባ ተማጸነች። ብዙ ሰዎች በእሷ ታሪክ አመኑ፣ ለቤተሰቡም ድጋፍ አደረጉ። ፖሊስ እና ኤፍቢአይ ሰፊ ፍለጋን ጀመሩ። መኪናውን እና ልጆቹን ለማግኘት ብዙ ሰዎች ተሳተፉ። ነገር ግን ቀናት እያለፉ ሲሄዱ መርማሪዎች በሱዛን ታሪክ ውስጥ የማይጣጣሙ ነገሮችን መመልከት ጀመሩ። የሰጠችው መግለጫ ከተገኙት ማስረጃዎች ጋር ሙሉ ለሙሉ አይጣጣምም ነበር። ምርመራው ቀስ በቀስ ያልተጠበቀ አቅጣጫን መውሰድ ጀመረ። ከሱዛን ስሚዝ ሪፖርት በኋላ ፖሊስ እና ኤፍቢአይ የጀመሩትን ፍለጋ በቀንና በሌሊት ቀጠለ። ሱዛን በተደጋጋሚ ለሚዲያ ቀርባ ልጆቿ እንዲመለሱ ጥሪ ታቀርብ ነበር። ብዙ ሰዎች ለቤተሰቡ ድጋፍን አደረጉ። ነገር ግን መርማሪዎች የሰጠችውን መግለጫ በዝርዝር ሲመረምሩ በታሪኳ ውስጥ የማይጣጣሙ ነጥቦችንም አገኙ። የጊዜው ሰሌዳው የተናገረችው ዝርዝሮችና ሌሎች ማስረጃዎች እርስ በርሳቸው አይጣጣሙም ነበር። በተከታታይ ቃለ መጠይቆች ወቅት መርማሪዎች ተመሳሳይ ጥያቄዎችን በተለያዩ መንገዶች በመጠየቅ የመረጃዎቹን ትክክለኛነት ይመረምሩ ነበር። ከቀናት በኋላ ምርመራው ከታሰበው በተለየ አቅጣጫ መሄድ ጀመረ። ለአውሮፓውያኑ አቆጣጠር በ1994 ህዳር 3 ቀን ከ9 ቀናት ምርመራ በኋላ ሱዛን ስሚዝ የመጀመሪያ ታሪኳ እውነት እንዳልነበር ለመርማሪዎች ተናገረች። ይህ መግለጫ መላውን አሜሪካን አስደነገጠ። ከምርመራው በኋላ ጉዳዩ ወደ ፍርድ ቤት ቀረበ። አቃቤ ሕግ በሰበሰበው ማስረጃ መሰረት ሱዛን ስሚዝ በልጆቿ ሞት ላይ ክስ መሰረተባት። በፍርድ ቤቱ ውስጥ ምስክሮች፣ መርማሪዎች እና የፎረንሲክ ባለሙያዎች የሰበሰቡትን ማስረጃ አቀረቡ። ይህ ጉዳይ በመላው አሜሪካ በስፋት ተከታተለ። የዜና ተቋማት በየቀኑ ስለ ፍርድ ሂደቱ ዘገባን ያቀርቡ ነበር። በመጨረሻም የዳኞች ቡድን የቀረበውን ማስረጃ ከመረመረ በኋላ ሱዛን ስሚዝ በሕግ ጥፋተኛ ብሎ ወሰነ። ፍርድ ቤቱም የዕድሜ ልክ እስራት ቅጣትን ፈረደባት። ይህ ውሳኔ በብዙ ሰዎች ዘንድ የፍትህ ውሳኔ እንደሆነ ተቆጠረ። ቢሆንም ጉዳዩ በአሜሪካ ማህበረሰብ ውስጥ ለብዙ ዓመታት ሲነጋገርበት ቆይቷል። ዛሬም የሱዛን ስሚዝ ጉዳይ በእውነተኛ የወንጀል ታሪኮች መካከል የሚነሳ ጉዳይ ነው። የፍርድ ቤቱ ውሳኔ ከተሰጠ በኋላ የሱዛን ስሚዝ ጉዳይ በአሜሪካ በጣም የሚወያዩበት ጉዳይ ሆኖ ቀጠለ። ብዙ ሰዎች ይህ ጉዳይ በሚዲያ ላይ ስለተሰጠው ሽፋን፣ በፖሊስ ምርመራ ዘዴዎችና በፍርድ ሂደቱ ላይ ውይይቶችን አካሂደዋል። በተለይም በመጀመሪያ የቀረበው የጠለፋ ታሪክ እንዴት በፍጥነት በሕዝብና በሚዲያ እንደታመነ ብዙ ትንታኔዎች ተደርጓል። ይህ ጉዳይ ለመርማሪዎች አንድ ጠቃሚ ትምህርት ሆነ። ማንኛውም መግለጫ ከማስረጃ ጋር በጥንቃቄ ማረጋገጥ እንዳለበት አሳይቷል። በአሁኑ ጊዜ ሱዛን ስሚዝ በፍርድ ቤት በተወሰነባት የዕድሜ ልክ ቅጣት መሰረት በእስር ላይ ትገኛለች።